ነባር ስያሜ በርካታ ማህበራዊና ታሪካዊ ክስተቶችም ያስተናገደ አካባቢ አዲስ ገጽታ ትላንትን ከዛሬ ያስተሳሰረ ዛሬን ከነገ ጋር ያጋመደ ያለፈው ትውልድ ድርሳን የተዘከረበት የስነ ጥበብ ተቋማትና ስፍራዎች ናቸው ያንድን ህዝብ ልዕልና ታላቅነት የሚመሰክሩት በፍጥነት የአሁኑ ትውልድ የእጅ አሻራ የቀጣዩ ትውልድ መሰሪያ መንፈስን የሚያረጋጋ መዝናኛ ታሪክ ውበትና ጥበብ ተሰናስለው ያረፉበት ድንቅ ስፍራ በእውቀትም በመረጃም በተደራጀ ኃይል ላይ ነው ያንን ትልቅ ድል ማስመዝገብ የቻሉት። አራዳ ፓርክ አራዳ ስሙ ሲነሳ ፍረንቲያስ አፒያስ አራዳ ፓርክ እና አካባቢው አጠቃላይ የወንዝ ዳርቻ ልማትና የመልሶ ማልማት ፕሮጀክቶችን አቀናጅቶ የያዘ ነው። በስፋቱ 42 ሄክታር ያህል ይሸፍናል። በዋነኝነት ይህ አካባቢ ቀድሞ እንደምናውቀው እጅግ የተጎሳቆለ ለኑሮ አመቺ ያልነበረ የከተማው ክፍል ነው። ስለዚህ ይህን ሰፈር መልሶ ማልማት እጅግ ያስፈልግ ነበር። እንደምናውቀው ደግሞ የከተማው ማዘጋጃ ቤት ሙኒሲፓሊቲውም እዚህ ፊት ለፊት ነው ያለው። ምናልባት ከከንቲባው በእርምጃ ርቀት ውስጥ የነበረ ግን እንደዚህ አስቸጋሪ የነበረ ስፍራ ነው። ስለዚህ መቀየር እጅግ አስፈላጊ ነበር። ከዛ ባሻገር ፒያሳ ወይም አራዳ የሚባለው አካባቢ የከተማው መጸነስ ሲታሰብ አብሮ የሚታወስ ሂስቶሪካል የሆነ ታሪካዊ አካባቢ ነው። በርካታ ማህበራዊና ታሪካዊ ክስተቶችም ያስተናገደ አካባቢ ነው። ስለዚህ ይሄንን በዛ ደረጃ ማልማት አስፈላጊ ስለነበረ ነው ይሄ ፕሮጀክት ወደ ተግባር የገባው። አዲስ አበባ ከተማ እንደምናውቀው በ1878 ነው የተመሰረተችው። ከእንጦጦ ወደዚህ አገረ መንግስቱ መናገሻ የተዛወረበት ጊዜ ማለት ነው። ያን ስንቆጥር ኤግዛክትሊ 140 ዓመት ወደ ኋላ እንሄዳለን። እንግዲህ አገረ መንግስቱ መቀመጫ ማዶ የምናየው አካባቢ ወይም ደግሞ ቤተ መንግስቱ አካባቢ ሆኖ ይሄኛው አካባቢ ደግሞ አራዳ ጊዮርጊስን ጨምሮ አራዳ ገበያ የነበረበት ስፍራ ነው። ሳምንታዊ ገበያ የነበረበት ስፍራ ነው። ከዛ ጋር በተያያዘ ሁለቱንም የአገረ መንግስቱንም የእምነት ስፍራዎችንም ይዞ የነበረና ከዛው ከአራዳ ገበያ ስሙን የወሰደ ከመሆኑ ጋር በተያያዘ ነው የአራዳ ፕሮጀክት የተባለው። ይህ ግዙፍ ፕሮጀክት ከጥንስሱ እስከ ፍጻሜው በፍጥነትና በጥራት እንዲተገበር የተባበሩ ብዙዎች ናቸው። ላለፉ ዘመናት የፕሮጀክቶች የዘገመ አፈጻጸም ማካካሻ ይሆን ዘንድ ቀን ከሌት መትጋት ከላይ እስከ ታች ያሉ ሁሉ መገለጫ ነበር። የፕሮጀክት አፈጻጸም ዋነኛው መነሻው ወይም ደግሞ ለመፍጠኑም ለመዘግየቱም ዋነኛ ምክንያት ሆኖ የሚታወቀው የፕሮጀክት ክትትልና ቁጥጥር ነው። ማን ነው የሚከታተለው፣ ማን ነው የሚቆጣጠረው የሚለው ደግሞ እሱም ወሳኝ ጉዳይ ነው። አሁን ለዚህ ሁሉ ስኬት ዋነኛ ምክንያት ነው ብዬ የምለው ጠንካራ የሆነ የድጋፍ እና ክትትልና ቁጥጥር ስራ ነው። ይህም ከክቡር ጠቅላይ ሚኒስትሩ ጀምሮ ክብርት ከንቲባችን በየደረጃው የሚገኙ የስራ ኃላፊዎች ሌት ተቀን አንድ ቀን ብቻ አይደለም፣ አንድ ሳምንት ብቻ አይደለም፣ ፕሮጀክቱ ተጀምሮ እስኪያልቅ አንዳንዴ በቀን 2-3 አንዳንድ ጊዜ ደግሞ በየዕለቱ ጠዋትም ማታም በዝናብም በፀሐይም ስራው እየተከናወነ ስለመሆኑ በሳይት ላይ በመገኘት ከቢሮ አይደለም በሳይት ላይ በመገኘት ጥብቅ ክትትል ይደረጋል። እርማቶች ይሰጣሉ፣ እርምጃዎች ይወሰዳሉ። ከዛ ጋር በተያያዘ ፕሮጀክቶቹ ከታለመላቸው ጊዜ ወይም ከታቀደላቸው ጊዜ ባነሰ ጊዜ ይጠናቀቃሉ፣ በተሻለም ጥራት ይጠናቀቃሉ። ይህም የአመራር ኮሚትመንት ወይም ደግሞ የሊደርሺፕ ኮሚትመንት ወይም ቁርጠኝነቱ ደግሞ ቀደም ብዬ እንዳልኩት በክትትልና ድጋፍ የታጀበ ከመሆኑ ጋር በተያያዘ አሁን ፕሮጀክት ጀምሮ ማጠናቀቅ የከተማ አስተዳደሩ ልምድና መታወቂያ ሆኗል ማለት ነው። አመራሩ ከቢሮ ወጥቶ በየመንገዱ ያሉ ችግሮች እያየ እየፈታ የመሄድ ልምምድ መጀመራችን ከተሞቻችን የሚገባቸውን መልክ እንዲይዙ በእጅጉ እያገዘ ነው። የመልሶ ማልማትና የወንዝ ዳርቻ ልማት ውጤት የሆነው አራዳ ፓርክ
ለህዝብ አገልግሎት የሚሰጡ የተለያዩ አዳራሾች፣ ሱቆች፣ የመዝናኛና የስፖርት ስፍራዎች፣ የስዕልና የቅርጻ ቅርጽ ስራዎች ያሉት ሲሆን በተጨማሪም የሀገር ባለውለታዎች የተዘከሩበት ታላቁ የአድዋ ድል በስነ ጥበብ የተከተበበት ስፍራ ነው። በተመሰረተች በ10 ዓመቱ ነው የአድዋ ጦርነት እንግዲህ ከዚሁ ከተማ ተነስቶ ወደ ስፍራው ጦሩ የሄደው። ስለዚህ ከዚህ ከዛ ጋር በተያያዘ ከዛ ኢቨንት ጋር በተያያዘ ይህ አካባቢ በርካታ ሁኔታዎችን አስተናግዷል። ስለዚህ ያንን ለማሰብ ከዚህ የተሻለ ቦታ ይኖራል የሚል እምነት የለንም። ሁለተኛ የአድዋ ሙዚየም እዚህ ጋር ለረጅም ዘመን የተለያዩ መጻሕፍቶች ተጽፈዋል በአድዋ ዙሪያ የተለያዩ ትርክቶች ነበሩ። ነገር ግን ያን ምንዘክርበት ለዛ ግዙፍ ለሆነ ከኛ አልፎ ለጥቁር ህዝቦች መነሳሻ ለነበረው ትልቅ ድል የሚሆን ቋሚ ቅርስ ተሰርቶለት አያውቅም። አሁን እንደምናየው ግዙፍ የሆነ ሙዚየም ተሰርቶለታል እዚሁ አጠገቡ። ስለዚህ አራዳ ጊዮርጊስም በወቅቱ እንግዲህ በጦርነቱ ላይ ከተሳተፉ አካላት አንዱ ነው። እዚህ ራስ መኮንንን ማዶ ስንሻገር እሳቸውም አንዱን በሐረር በኩል የነበረውን ጦር መርተው የሄዱ ናቸው። ይህ አካባቢ ከእንደዚህ አይነት ከዛ ሁነት ታሪካዊ ሁነት ጋር የተያያዙ በርካታ ክሮች አሉት የሚያያይዙት። ስለዚህ ይሄን ፓርክ እንደው ፓርክ ብቻ እንደለበድነው ሪክሬሽናል ፓርክ ከመስራት ባሻገር ያንን ታሪክ ሊዘክር የሚችል እዚህ ቦታ ላይ የሚመጡ ጎብኚዎች በተለይ ህፃናት፣ ወጣቶች ከዚህ ታሪክ ጋር ራሳቸውን በማያያዝ ኢንስፓየርድ እንዲሆኑ እንዲነሳሱ በተሰለፉበት ባሉበት መስክ የአድዋን ድል ያሳኩ የአያቶቻቸው ልጆች እንደሆኑ እያሰቡ ለገዘፈና ለላቀ ተልዕኮ ራሳቸውን እንዲያዘጋጁ ለማስተዋስ የሚያስችሉ የተለያዩ የጥበብ ውጤቶችን አስቀምጠናል። ከአድዋ ድል መታሰቢያ ህንፃ ጀምሮ ሰርኩሌት እያደረገ እዛ አካባቢ ዙሪያውን ሪዞኔት እያደረገ ወደ ፓርኮቹ የተሻገረው የአድዋ እና ነገረ አድዋ ጉዳይ በስነ ጥበብ በጣም ብዙ ፋይዳ አለው። ጀግንነት ታሪክ እንደምታሻግረው እሴት ታሻግራለ በስነ ጥበብ አማካኝነት እንደምታውቀው እና ይሄንን አይበገሬ ህዝብ ወይም የአይበገሬ አባቶች ልጆች እና የልጅ ልጆች እንደሆነን ያስታውሳል። ስለዚህ ጥንታዊ ህዝብነታችን እንደዚህ የማይበገሩ የሚያኮሩ አባቶች እንዳሉን ባስታወስኩ ቁጥር ተተኪው ትውልድ አሁንም ያለው የትኛውም አይነት ቅርጽ ያለው ችግር ቢገጥመው ኢንዲዩር አድርጎ የመሻገር አገር የማሻገር ለሚቀጥለው ትውልድ የማስተላለፍ ወኔም ጽናትም ኢንዲዩራንስ የምንለው እንዲኖረው ያስችላል። አንደኛው እንግዲህ በመዝናኛ ቦታዎች የሚቆሙ የህዝብ ሐውልቶች ናቸው። አንዳንዶቹ ደግሞ በአደባባዮች ወይም በመንገድ አካፋዮች ላይ የሚቆሙ ከተመልካች ወይም ከማህበረሰብ ከፍ ያለ ርቀት ያላቸው በአይን ብቻ የሚታዩ ሞኑሜንቶች ናቸው። እነዚህ ከህዝብ መገልገያ ስፍራዎች፣ መዝናኛ ስፍራዎች አካባቢ የሚቆሙ ሐውልቶች በባህሪያቸው ቅርበት አላቸው። ለተጠቃሚ እዛ ለሚንቀሳቀስ ቅርበት አላቸው። አብረው ፎቶ ይነሳሉ፣ ሰዎች ይነኳቸዋል፣ ይዳስሷቸዋል፣ ኢንተራክት ያደርጋሉ። በዚህ የተነሳ ክሎዝነስ አላቸው። ለተመልካች ለተገልጋይ ቅርበት አላቸው እንላለን። የአደባባይ ወይም የመንገድ አካፋይ ትልልቅ ሞኑሜንቶች ደግሞ በርቀት ተከብረው ተፈርተው የሚኖሩ የተለየ ጠባይ ያላቸው ናቸው። ማርቺንግ ቱ አድዋ ወይም ደግሞ ወደ አድዋ ትመት የሚለው አያቶቻችን እንዴት በወቅቱ ወደ ጦር ሜዳ ሲሄዱ የሚያሳይ ሐውልት ስታቱ ተሰርቷል። እዚህ ከጀርባችን የምናየው ሪሊፍ አርት ነው። በግድግዳው ላይ የተቀረጸ አጠቃላይ በወቅቱ ዝርዝር ሁኔታውን የሚተርክ የሚያትት የጥበብ ውጤት ነው። ማን ምን አደረገ፣ ምን ተደረገ የሚለውን ነገር የሚያሳይ ነው። እንግዲህ ድሉ የአንድ አካል ብቻ አይደለም፣
የሰው ብቻም አይደለም። በዚህ ጦርነት ላይ የተሳተፉ ፈረሶችም የቤት እንስሳቶች ሁሉ ለጦርነቱ አስተዋጽኦ ነበራቸው። እንግዲህ ስለ ጦርነቱ ስናወራ ስለ ፈረሶቹም ብዙ ሲገጠም አይደለ ቅኔ ሲዘረፍ እንሰማለን። ከጀርባ ጦርነቱን ለመዋጋት ሲሄዱ ማን ነው ስንቅ ያቀበለው? ማን ነው ያዘጋጀው? እንዴት ነው ያዘጋጁት? የእናቶቻችን የእህቶቻችን የአያቶቻችን ድርሻ ምን ይመስላል የሚለውንም ከጀርባ እናየዋለን። በጦርነቱ ወቅት ደግሞ የነበረውን አጠቃላይ ሂደት የሚያሳይ የጥበብ ውጤት ነው። ይሄ በጣም ማስተርፒስ ተብሎ ሊጠቀስ የሚችል የጥበብ ውጤት አለ። በየተገኘበት አጋጣሚ ይሄ ፓርክ ከዛኛው ሙዚየም ጋር ከአድዋ ድል ጋር የሚያያዝበትን ክሮችን እዚህም እዛም ልናይ እንችላለን ማለት ነው። ሊቬቢሊቲ ይጨምራል። የከተማን ለመኖር ምቹነት ይጨምራል። የስነ ውበት ነገር ካስተማሪነቱ አይምሮ ከማልማቱ ባሻገር ለመኖር ምቹ አካባቢ ከመፍጠር አንፃር ከፍተኛ ጠቀሜታ አለው። ሰዎች እንዲህ ያለ የጥበብ ስራዎች የጥበብ ፕሮዳክሽኖች ባሉባቸው አካባቢዎች ሲገኙ እረፍት ይሰማቸዋል። ስነ ልቡናዊ ሕክምና ቴራፒውቲክ ኔቸር አለው። ያክማል፣ ያሳስባል፣ እንዲያሰላስሉ እንዲያስቡ ወደ ራሳቸው እንዲመለከቱ ያስችላል። በፓርኩ ውስጥ የተሰሩ ታሪካዊ ቅርጾች ከቦታ አቀማመጥ እስከ ቀለም መዋቅር ትዕምርታዊ ውክልናቸው በጥልቀት የታሰበበትና አፍሪካዊውን ገድል ከፍ አድርጎ ለመዘከር የሚያስችል ነው። እንግዲህ ይሄ የጥበብ ውጤት ነውና ካለ ትርጉም የሚደረግ ነገር የለም። ቦታው ሲመረጥ ጀምሮ የትኛው በየትኛው በኩል ይሁን በምን መጠን ይሁን የሚለው እኔ እዛ ዘርፍ ባለሙያ ባልሆንም እንደ አንድ ግን ጥበብ እንደሚወድ ሰው ያንን እረዳለሁ። ይሄም ሲደረግ ከዛ ጋር የተያያዘ ነው የሚሆነው። ያው የአድዋ ድል የኢትዮጵያውያን ድል ብቻ አይደለም፣ የአፍሪካውያን ድል ብቻ አይደለም፣ የጥቁር ሕዝቦች ድል ብቻም አይደለም። የሰው ልጆች ለነጻነታቸው የሚያደርጉትን የሚከፍሉትን ዋጋ ያሳይና በየትኛውም ውድ ዋጋ ቢሆን እንኳን ነጻነትን የሚተካ ነገር እንደሌለ የሚያሳይ ትዕምርታዊ ገድል የተከናወነበት ድል ነውና ያንን በቀኝ አድርጎ ከከፍታ ጋር እያንዳንዱን ደረጃ ለመውጣት የሚያስፈልግ ጉልበት አለ። መራመድ ያስፈልጋል። ከፍታ ላይ ለመውጣት የሚከፈል ዋጋ አለ። ከፍታ ላይ ለመውጣት ህልም ያስፈልጋል፣ አላማ ያስፈልጋል፣ ግልጽ የሆነ ክላሪቲ ኦፍ ፐርፐዝ ቪዥን ያስፈልጋል። በጦርነቱም ወቅት ድል ለማስመዝገብ ከረዱን ዋነኛ ምክንያቶች የተጠቀምናቸው ፈረሰኞችና እኛም ደግሞ በፈረስ ላይ ሆነን የመዋጋት ልምድ የነበረን ሰዎች መሆናችን ነው። ስለዚህ ፈረስን በተለያየ መንገድ ሪፕሬዘንት አድርገን አስቀምጠነዋል። እዚህ ብቻ ሳይሆን ከእንጦጦ ጀምረን እስከ ፒኮክ በምንሄድበት ጊዜ ይኸው የፈረስ ቅርጾች፣ ስዕሎች በተለያየ ሁኔታ ተገልጸው እናያለን። ነጭ የሆኑበት የልዕቀትን የከፍታን ምልክት አብሮ ለማንጸባረቅ ስለተፈለገ ነው። የኪነ ሐውልት ነገር ብዙ ጠቀሜታ አለው። በተለይ እንደዚህ ያሉ የፓብሊክ መዝናኛ ስፍራዎች ላይ የሚቆሙ ሐውልቶች ልጆች ከልጅነታቸው ጀምሮ የስነ ጥበብ ባህል እንዲያሳድጉ የማጣጣም ስነ ጥበብን የማድነቅ አፕሪሼት የማድረግ ባህል እንዲያሳድጉ ከነዛ የስነ ጥበብ ስራዎች ደግሞ ታሪካቸውን ሀገራቸውን እንዲያውቁ ያስችላል። ትላንት የተፈጸመው ነገር ዘመናዊ መሳሪያ ባልነበራቸው ከነሱ በላቀ ሁኔታ በታጠቀ በእውቀትም በመረጃም በተደራጀ ኃይል ላይ ነው ያንን ትልቅ ድል ማስመዝገብ የቻሉት። ዛሬ ዓለም ለሁሉም ክፍት ነች። ሁላችንም በተሰለፍንበት መስክ የተሸከምነው ኃላፊነት አለ። ሚናችንን ግን በአድዋ ልክ በዛ ልህቀት ልክ ማሸነፍ ከቻል ተመልሰን
በሌላ መልኩ አድዋን መድገም እንችላለን። እዚህ ከተማ ውስጥም በቅርብ ጊዜ እኔም በተሰማራሁበት ከዚህ ከወንዝ ልማት ጋር በተያያዘ እንዲሁም ደግሞ ከአጠቃላይ መልሶ ማልማት ጋር በተያያዘ እየተከናወነ ያለው ስራ እጅግ ግዙፍ ነው። ሌሎችም ግን መንግስት ብቻ ሳይሆን ሁሉም የየራሳቸው ድርሻ ስቴክ ስላላቸው ያንን መወጣት ከቻል ያንን ድል በርግጥም ከማስተዋስ ባለፈ በቀጣይ ታሪካችን ላይ አሻራ እንዲኖረው ተጨባጭ ውጤት እንዲኖረው ማድረግ እንችላለን። ኢትዮጵያን በሆነች ደቂቃ ልይ የሚል ሰው የሚመርጠው የጥበብ ስራዎች ያሉባቸውን ስፍራዎች ናቸው። ቤተ መዘክሮች፣ የስዕል ጋለሪዎች፣ የቲያትር መድረኮች፣ ቤተ መጻሕፍቶች እንዲህ ያሉ የስነ ጥበብ ተቋማትና ስፍራዎች ናቸው ያንድን ህዝብ ልዕልና ታላቅነት የሚመሰክሩት በፍጥነት። አንድ ሰው ያንን አካባቢ ቢያይ እነዚህ ሰዎች በጣም ትልቆች ናቸው፣ እነዚህ ሰዎች ጀግኖች ናቸው፣ ምክንያቱም ላለፈ ታሪካቸው ለጀግንነታቸው ትልልቅ ቦታ ሰጥተዋል ይላል። ስለዚህ ከዚህ አንጻር ለቱሪስት መዳረሻነትም ከሌላ ሀገር የሚመጣም ሰው ስለኛ እንዲያውቅ ለማስቻል የጥበብ ስራዎች በጣም አይለተኛ ጠቀሜታ አላቸው። የመቻል ምልክት የሆነው የአድዋ ድል ፕሮጀክቶችን በፍጥነት የማጠናቀቅ መገለጫ በሆነው ፓርክ ውስጥ ተሰንዷል። የትላንት ጀግኖችን የዘከሩ የዛሬው ትውልዶች የነገው ትውልድ ታሪኩን እንዳይረሳ ዘመን የሰጣቸውን ኃላፊነት ተወጥተዋል። አዲሱ ትውልድ እየተዝናና ታሪኩን ያውቅ ዘንድ አራድነት ትላንትን ከዛሬና ከነገ ጋር መሸመን መሆኑ በአራዳ ፓርክ የተገለጠ እውነቱ ነው። አካባቢው በአጠቃላይ በአዳዲስ መሰረተ ልማት በኢትዮጵያውያን እጅ ተገንብቶ በእርግጥም አራዳ መሆን መለወጥ ነው፣ ጽዳት ነው፣ ውበት ነው። እነሆ ብለናል።